ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ወንድምና እህቶቼ ወንድማችሁ ሰይፉላህ ነኝ። ዛሬ በጣም ትልቅ መልእክት ይዤ ነው የመጣሁት። ይህ ቪዲዮ ለሁሉም ሙስሊም እንዲዳረስ ከዚህ በፊት ብዬው የማላውቀውን ነገር ኮፒ ሊንክ፣ ሼር፣ ዱዊት ያደርጋችሁ ለእያንዳንዱ ሙስሊም አዳርሱልኝ። እንደሚታወቀው ከሆነ በወለጋ አካባቢና በተለያዩ የሀገራችን ክፍላቶች የማክፈሩን ዘመቻ ተያይዞታል። በጣም በደካማ ጎናቸው የመጡ የማክፈሩን ዘመቻ ተያይዞታል። ስለዚህ ችግሮቻችንን ካወቅን ወደ መፍትሄው ነው ማሰብ ያለብን፣ ወደ መፍትሄው ነው መሄድ ያለብን። ስለዚህ መፍትሄው ምንድነው ካላችሁ በዚህ መልኩ አስቀምጨዋለሁ። ለምሳሌ አንድ ሰው በወር 100 ብር የሚያገኝ ከሆነ የ100 ብር 5%ን ዶኔት ያደርጋል። 5000 ተከፋይ ከሆነ ደግሞ 5%ቷ 250 ይሆናል። ከፍተኛ ደሞዝ ተከፋይ ሆነ 15000 የሚያገኝ ከሆነ 5%ቷ 750 ይሆናል። በጣም ኮመን አድርገን ከወሰድነው በ5000 ካሰብነው 250 ይመጣል። 250ውን በ1 ሚሊዮን ካባዛ ነው 250 ሚሊዮን ይመጣል። 250 ሚሊዮንን የአንድ ወር ከሆነ በ11 ወር ካባዛ ነው 2 ቢሊዮን 750 ሚሊዮን ይመጣል። አስባችሁታል? 1 ሚሊዮን ሙስሊም ሀገር ውስጥም ያላችሁ ውጪም ያላችሁ ይሄን ነገር ካደረገ እስላሙን ኡማ መታደግ እንችላለን። በጣም ጠንካራ ድርጅት መመስረት አለብን። 1 ሚሊዮን በጣም ትንሽ ቁጥር ነው። አስባችሁታል? ደግሞ 5 ሚሊዮን ቢሆን በአላህ ፍቃድ ደግሞ ይሳካል። በዚህ ነገር በደንብ እንወያይበታለን በዚህ ሳምንት ላይ። ግን ይሄ ቪዲዮ ለእያንዳንዱ ሙስሊም መድረስ አለበት። አነሰ ቢባል 1 ሚሊዮን ቪው ማግኘት አለበት። ውጪ ያላችሁ ዲያስፖራ ሙስሊሞች ራሱ ስንት ናችሁ? ይህን ድርጅት መመስረት አለብን። ጠንካራ ድርጅት መመስረት አለብን። 5% ማለት ምንም ማለት አይደለም። 5% ያረኩበትም የአምስት ወቅት ሰላትን በማስታወስ ነው። አሁን በ100 ብር 5 ብር ብሰጥ በወር ምንም ማለት አይደለም። ይህ የህልውና ጉዳይ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ጓደኞቼ እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። እንግዲህ ከመጀመሪያ ቪዲዮውን እንዳዳመጣችሁት ሁላችንንም ሙስሊሞች ይመለከተናል። ይሄ ለሁላችንም ጥያቄ ወይም ደግሞ ውዝግብ የሚፈጥር ነገር አይደለም። ወንድማችን ሰይፉላህን ሁላችንም እናውቀዋለን። በጀግንነቱ ስራውን ለቆ የስራ መልቀቂያውን ቪዲዮ ሁላችንም አይተነዋል። ጀግንነቱ በሁላችንም ልብ የታተመ ነው። አላህ ኸይር ጀዛውን ይክፈለው። አሁን ደግሞ ጠፋ ተብሎ ብዙውን ከጨረሰ በኋላ ብቅ ብሏል። ብቅ ካለ በኋላ እንግዲህ አንተ ስራ ለቀሃል፣ በኢትዮጵያ ኑሮ ውድነት እና አቴንሽን ውስጥ እንዳትገባ እንዳትጨናነቅ ሁላችንም የበኩላችንን ማገዝ አለብን። አንተ ለሃይማኖት ብለህ መስዋዕትነት ስትከፍል እኛ ደግሞ ለአንተ ማገዝ ደግሞ አጅር አለውና እናግዝህ ብለውት ነበረ። ነገር ግን እሱ እኔ በግሌ መረዳት አልፈልግም። እድሜን ለእናቴ እድሜ ለወንድሜ ለቤተሰቦቼ ምንም የሚቸግረኝ ነገር የለም። የጠቆርኩትም የከሳሁትም ሁኔታዎች በሙሉ ስላሳሰቡኝ ነው። መስጂዱ መፍረስ ይቀጥላል ተብሏል፣ እየቀጠለም ነው። የወገኖቻችን መፈናቀል፣ የዜጎቻችን መሰቃየት እሱና 15 ቀን ሙሉ ደግሞ መጠማት መራብ ስላለ 15 ቀን ሙሉ በእግሬ ነው የተጓዝኩት እና ለዛ ነው አሁንም አልስቅም፣ ወደፊትም የምስቅበት እስካልመጣ ድረስ አልስቅም ተብሏል። ያልሳኩበት ምክንያት እንግዲህ ወገኖቻችን እንደዚህ እየተሰቃዩ እየተፈናቀሉ በችግራቸው ምክንያት ደግሞ ሃይማኖታችሁን ቀይሩ፣ በሚበላ ነገር እንቀይራችሁ እየተባለ ስለሆነ ይሄ ነገር ያማል። ወደፊትም ደግሞ መስጂድ መፍረሱ ይቀጥላል ስለተባለ ምኑ ነው የሚያስቀኝና ለዛ ነው እንጂ ያመመኝም አላመመኝም አልቸገረኝም። ነገር ግን መረዳዳት እንደዚህ ከቻልን እረዳለሁ ካላችሁ ሁላችሁም የበኩላችሁን ትወጡ ዘንድ መልእክት አስተላልፈዋል። ሁላችንም ደግሞ ግዴታችን ነው። እንግዲህ በወለጋ አካባቢ ምን ያህል ችግር እንደተፈጠረ ታውቃላችሁ። በኢትዮጵያ በሙሉ ኢትዮጵያ ያው የኑሮ ውድነት በጣም ከባድ ሆኗል። በተለያዩ አካባቢዎች ድርቅ በገቡበት እና ጦርነት በከረመበት ቦታ ጴንጤዎች እየሄዱ
እርዳታ እንሰጣችኋለን፣ ሃይማኖታችሁን ቀይሩ እያሉ ሃይማኖት እያስቀየሩ ነው። በስልጤና በጉራጌ ዞን ደግሞ አልቀይርም ሲሏቸው መብራት አንሰጥም ብለው መብራታቸው ተቆርጠዋል። ሕክምናም እንዳታደርጉ ተብሏል። ሂጃብም ትምህርት ቤት ሂጃብ ለብሰው ሴቶቹ እንዳይሄዱ ተብለዋል። ይህ እንግዲህ የምን ግፊት እንደሆነ ሁላችንም እናውቃለን። ከአንድ ከላይ ከመንግስት የታዘዙ ስለሆኑ እንጂ በግድ ሃይማኖት ማስቀየር ይሄ ውርደትም ኃጢአትም ነው በሁላችንም ማለት ነው። ሰው ፈቅዶ ወዶ አምኖበት ነው ወደ አንድ ሃይማኖት መሸጋገር ያለበት እንጂ በችግር ጎኑ እየገቡ ሃይማኖትን ካልቀየርክ የሚል ወላሂ በጣም ነው የሚያሳዝነው። ግን ያም ሆኖ ይህ እኛም ደግሞ ግዴታ አለብን እነዚህ የቸገራቸውን ሙስሊም ወገኖቻችንን ያለንን እየረዳናቸው እቺ ጊዜ ብታልፍ የተሻለ ይመስለኛል። ሰይፉላህ ያስተላለፈው ደግሞ በጣም ጠቃሚ ሀሳብ ነው። እኛንም አይጎዳንም። እንግዲህ በወር 250 ብር በኢትዮጵያ ብናወጣ ምንም የሚጎልብን ነገር የለም። ብዙ ሰዎች ግን ሲጠራቀም ብዙ ሰዎችን መታደግ እንችላለን። ስለዚህ ሁላችንም ወደ ግሩፕ ብንሄድ በቴሌግራም ግሩፕ ተከፍቷል። የሰይፉላህን እናቋቁም ወይም ደግሞ ሙፋጃ ሰርፕራይዝ እናድርግ ብለው ተሰባስበን ነበር በባለፈው። እሱን ግን ያው እኔ አልፈልግም በራሴ እኔ ግን ማድረግ የምችለው ነገር ለህዝብ አረጋለሁ። ከተሰባሰባችሁ ኑ እንሰባሰብ ብሎ ጥሪ አቅርቧል። ሁላችንም ይህን ጥሪ ሰምተን መሰባሰብ አለብን። እዛ ሄደው ቦታው ላይ የሚረዱልን ካገኘን የሚያግዛቸው ሰው ካለን ታማኝ አካውንት ካገኘን ይህን ደግሞ አጣርተን ስለዚህ በኩላችንን ሁላችንም እንወጣ። እሱ ስራውን ለቆ ለድኑ ይሄን ያህል ሲከፍል እኛ ደግሞ ጥሪ አስተላልፎ እንረዳዳ ባካችሁ ያላችሁን 5-10 እርዱና ወገኖቻችንን ከዚህ ችግር እናውጣቸው ብሏል። ሰው መቼም ወዶ ሃይማኖትን አይቀይርም። ያው እንግዲህ እንኳን ሃይማኖትና ሰው ሌላስ ነገር ያደርግ የለ ሲርባቸው ሲቸግራቸው ምንም ማድረግ አይችሉም። ያው ከምንሞት ብለው ነው ሃይማኖታቸውን ለምግብ ብለው የሚቀይሩት። ቤት አይሰጧቸውም እንግዳ ወይም ስልጣን አይሰጧቸውም። እንግዲህ ዱቄት እና ያችኑ ብር ነው የሚሰጧቸው። ሌላ ምንም የሚሰጧቸው ነገር የለም። ግን በአሁኑ ሰዓት ደግሞ ዱቄትን ብርም ደግሞ በጣም ከሰማይ ስለራቀ ያላቸው አማራጭ ሃይማኖታቸውን መቀየር እና እርዳታውን መቀበል ነው። ያ ከመሆኑ በፊት ግን እኛ የት ነን ነው የሆነ ጫጫታ ሲመጣ በጣም ብዙ እንሆናለን። በጣም ብዙ ማለት ነው። ከዛ በኋላ ጫጫታው በረደ ከተባለ ሁላችንም በየጉራችን እንገባለን። አሁንም የሙስሊሙ ሀሳብ አልተመለሰም። የሙስሊሙ ጥያቄ አልተመለሰም። መስጂድም በየቦታው እንዲፈርስ ተደርጓል። ይሄው ምልክት ተደርጎበታል። በእኔ በምኖርበት ሀገር ከተማ 19 መስጂድ ነበረ። 7ቶቹ ህገወጥ ናቸው፣ ትፈርሳላችሁ፣ ይፈርሳሉ ተብሎ ምልክት ተደርጎባቸዋል። እንግዲህ በሰፊ ከተማ ደግሞ ምን ያክል መስጂድ እንደሚፈርስ አስቡት። እና ምን ያክል ወጣት ደግሞ ነገ ለጦርነት እንደሚዘጋጅ ማሰብ አያቅትም። ስለዚህ ለአንድነታችን ለሁሉም ነገር ብንሰባሰብና ግሩፓችንን ብናጠናክር የተሻለ ይመስለኛል። ከንፈራችንን ከምንመጥ ሲሞቱ ሲታመሙ እንደዛ ከምንሆን አንድነታችንን እናጠናክር። አንድነታችንን ካጠናክር እስልምናችንን በስነ ስርዓት ካወቅን ማንም ዞር ብሎ አያንም። ግን ስለናቁን ነው። አንድ ሰሞን ተንጫጭተው ምን ያመጣሉ በዛው ጸጥ ስለሚሉ ምናምን ተብለን ተንቀናል እንጂ በአይንቁን ኑሮ እንኳን መስጂድ ሊያፈርሱ ቀርቶ አይደለም ሙስሊማ እንደ ሙስሊም እንኳን ቀጥ ብሎ አያዩም ነበር። ግን ተንቀናል። እንግዲህ ደግሞ የተናቅንበት ከገባን አንድነታችንን ማጠናከር የግዴታችን ነው። ሁላችንም ግን ቪዲዮ ሲለቀቅ በሳይለንት እየሆን ኢንፎርሜሽን ከሚያመልጠና ምን ተፈጥሮ ነበር ከምንል አንዳንድ ጊዜ ከፈት እያደረጋችሁ ቪዲዮን ብታዳምጡ የተሻለ ይመስለኛል። አንዳንድ ጊዜ ደግሞ ለፈጣን መረጃ እየተባለ ጠቃሚ መረጃዎች ቲክቶክ ላይ ይለቀቃሉ። ሄዳችሁ ገባ እያላችሁ ወይም ደግሞ ፌስቡክ ላይ እዩ፣ የበኩላችሁን ተዋጡ ነው የምለው። ያው እንግዲህ መስጂድስ ገንብተን የለ እንደዚህ ለሚፈርስ መስጂድ። ስለዚህ አሁን ደግሞ ይሄ ሰው ህይወት መታደግ ግዴታችን ነው። ሙስሊም እህት ወንድሞቻችን ወገኖቻችን እንታደግ። እሱ ከፈተው ግሩፕ አለ ተወያይተንበት ደግሞ በእርግጠኝነት የሚሆነውን እናደርጋለን ብሏል። የተጀመረም ቴሌግራም ግሩፕ አለ፣ ወደዛ ተቀላቀሉ። ለሁሉም ነገር ለተቸገሩትም እንርዳ፣ ለታመሙትም እናሳክም። የታመሙትም ደግሞ በስነ ስርዓት እየታከሙ እንዳልሆነ በባለፈው ተናግረናል።
ለምሳሌ ጭንቅላቱን ዱላ የተደበደበው በ7 ፖሊስ የተደበደበው ልጅ ወደ ውስጥ ደግሞ ስለፈሰሰ ጥቁር አንበሳና ጳውሎስ ሆስፒታል ነበር የቆየው። እዛ ምንም ሕክምና አላደረጉለትም ነበር። አንዴ ኦፕሬሽን አድርገው ምንም ሳያደርጉለት ወደ ቤት ሂድ ብለውት ነበረ። ወደ ቤቱ ሊመለስ ግን ሲያገረሽበት አሚን ሆስፒታል ገብቶ በ3 ቀን ውስጥ ለውጥ አለው ብለዋል። ስለዚህ ሌሎችም እስካሁን ድረስ ያልዳኑት ባላ ፈቃድ እነሱ ሰበብን ስላላደረሱና እንዲሞቱ ስለፈለጉ ነው። አሁንም የእኛ ጥንካሬ ያስፈልጋል። በግል የሚታከሙ ከሆነ በግል እንደገናም ደግሞ ሌላ አማራጮችም ካሉ ሌላ አማራጮችን እንዲጠቀሙ ማድረግ ግዴታችን ነው እና ወደ ሰይፉላህ ጥሪ ብትቀላቀሉ ባላህ ስም እንጠይቃችኋለን። ባላህ ስም እንጠይቃለን። እንሰባሰብ። ያለን 5-10ም በሸርም በገንዘብ ብቻ ሸር በማድረግም ብንተባበር የተሻለ ይመስለኛል። አንድነታችን እንደዚህ ከሆነ ወላሂ ሁሉም እየተነሳ ነው የሚያጠቃን። እንግዲህ ጴንጤዎች እርዳታ ስላገኙ ነው ከውጭ የፈለጉትን ለማድረግ ያስቻላቸው። አንድነታቸው ደሞዛቸውን ምጥጥ አድርገው እየላኩና በአብዛኛው ደቡብ አፍሪካ ናቸው እንግዲህ የእነሱ ግሩፖች፣ ሌሎቹም በሌላ በኩል ማለት ነው። ስለዚህ እኛም አንድነታችን እናጠናክር። ባካችሁ ፈዘናል። እኔ ምን እንደበላን ምን እንደጠጣንም አላውቅም። ፈዘናል። አንፍዘዝ፣ እንንቃ። የአንድ ሰሞን ጫጫታ ብቻ አናድርገው። እነሱ ስራቸውን እየሰሩ ነው። አሁንም መስጂድም እየፈረሰ ነው፣ ቤትም እየፈረሰ ነው በአዲስ አበባ። ትናንትና እንደውም ወደ አየር ጤና ውስጥ ገብተው ነው እያፈረሱ ያሉት ማለት ነው። ከከተማው ዳር ሳይሆን ከተማ ውስጥ እየገቡ ነው እየመረጡ የሚያፈርሱት። እና እባካችሁ